ቤተሰቦቼ እንዴት አደራችሁ? ሰላም አደራችሁ? ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ቤተሰቦቼ እንዲሁም ጓደኞቼ እንደኔ ደግሞ ስደት ላይ ያላችሁ አቡነ ገብረ መንፈስ ቅዱስ በያላችሁበት እሱ ይጠብቃችሁ። ጸሎታችሁን፣ ልመናችሁን፣ ስለታችሁን ያስምርላችሁ እንደኔ ማለት ነው። ለእኔ ዛሬዋ ቀን ልዩ ናት። ይሄ ነው የሚገልጽላችሁ እንዲሁ በቃል እንዲሁ በስልክ የሚነገር ባይሆንም ለእኔ ለቤተሰቦቼ የእውነት ነው የምላችሁ። አቡነ ገብረ መንፈስ ቅዱስ ለእኔ ያደረገውን ለእናንተ ለሁላችሁም ያደርግላችሁ፣ ታሪካችሁን ይቀይረላችሁ፣ ከክፉ ነገር ይጠብቃችሁ፣ እናንተንም ቤተሰቦቻችሁንም እግዚአብሔር እውነት ደቸርነቱ እንደኛ ሳይሆን የደካማ ነኝ እውነት ለመናገር ከተደረገልኝ አንጻር ከተደረገልኝ ነገር ብዛት እኔ እንጃ አላቅም። ብቻ ግን እግዚአብሔር አምላክ ክብሩን ይውሰድና እችን ቀን እንዳመሰግናት እችን ብርሃን እንዳይ ስለፈቀደልኝ ግን እግዚአብሔር አምላክ ክብሩ የተመሰገነ ይሁን እስከ ዘላለም ድረስ እና ዛሬ ያው አቡነ ገብረ መንፈስ ቅዱስ ቀናቸው በመሆናቸው ጸበል ጻድቁን ማዘጋጅተናል። ነው ስለ አቡነ ገብረ መንፈስ ቅዱስ ብያለሁ። ስማቸውን ሳልጠራ መዋል ስለማልችል ለዛ ነውና እና እንኳን አደረሳችሁ ቤተሰቦቼ። ስደት ላይ ያላችሁ ስደቱ ሊከብዳችሁ ይችላል። ቤተክርስቲያን መሄድ ይናፍቃል። አይደለም ዓመት 2 ዓመት 3 ዓመትን አንድ ቀን እንኳን ከቤተ ክርስቲያን ሳትሄዱ ብትውሉ የእውነት ብዙ ነገር ነው እንትን የሚለው ቢሆንም ግን በሄዳችን መልካም ሆኖ እያለ አለመሄዳችን ደግሞ ያው ባልተመቻቸበት ሁኔታ ሆነን ስለዚህ እግዚአብሔር አምላክ ፈቅዶልን እኛን ከስደቱ መልሶን በአውደ ምሕረቱ ቁመን እንድናመሰግን እግዚአብሔር አምላክ ይፍቀድልን። ሀገራችንን ሰላም ያደርግልን። እኛንም ከስደቱ በቃችሁ ይበለንና ሁላችንም ወደ ስደቱ በቅቶን ሀገራችን ገብተን ከቤተሰቦቻችን ከምንወዳቸው ጋር የናፈቀን የአውደ ምሕረቱ የዕጣኑ ሽታ ይናፍቃል። እውነት ለመናገር የእውነት ነው የምላችሁ በጣም ነው የሚናፍቀኝ። አንዳንዴ ሳይ መንፈሳዊ ቅናት ነው፣ ግን በጣም ነው የምቀናው። ሰው በራሱ ሃይማኖት የሚቀናል እንዴ ምናምን። በተለይ 3-4 ዓመት ምናምን ያለው ነገር የቤተ ክርስቲያን ላይ አሁን ደግሞ ጥምቀቱ እየመጣ ነው፣ በዓሎች እንዲህ ምናምን ሲመጡ የእውነት በጣም ነው የምቀናው ማለት ነው። በጣም ከምላችሁ በላይ እናንተም እንደኔ ትቀናላችሁ ብዬ አስባለሁ። ግን ቢሆንም እግዚአብሔር እንግዲህ ይጠብቀን፣ ሀገራችን ሰላም ያደርግልን፣ እኛም ስደቱ በቃችሁ ይበለንና በሀገራችን ሁሉም በሀገር ነው የሚያምረው አይደል? በሀገር ነው የሚያምረው። ክፉም ደጉም ደስታውም ሀዘኑን ያርቅልን እግዚአብሔር አምላክ። ግን ደስ የሚለው ያው ሀገር ነው ሁሉም ነገር የሚሆኑና እግዚአብሔር አምላክ እንግዲህ ከክፉ ነገር ጠብቀውን እኛም ያሰብነውን አሳክተን። ያው የኛ ሀሳብ ብዙ ነው፣ አይሞላም። ይሞላል ብለን ካልተው ነው እውነት ለመናገር የሚሞላ ነገር የለም። ሙሉ ካለን ይልቅ ከሌለን ይልቅ ያለን ነገር በጣም እጅግ ብዙ ነው እና እየተደረገልን ያለን የሰው ልጅ በቃን ብንል ኑሮ ጤናችን ብቻ በቂ ነው። ያው ጤናችን ስላቸው ሰው ልጅ መብላት መጠጣት አለ። ፈጣሪ የከፈተ ጉሮሮ ደግሞ ያው ሳይዘጋ አያድርም። ቢሆንም እኛ ደግሞ ያው እንጨምር ነገ ዛሬ ዓመት ምናምን እያለን ብዙ ዓመታችንን እያራዘመን እየሄድን ነውና ስለዚህ በቃችሁ ብሎ እኛም የውሳኔ ሰው ሆነን ሀገራችን ገብተን ከምንወዳቸው ቤተሰቦቻችን ጋር ያው የናፈቀን ቤተ ክርስቲያን አውደ ምሕረቱ ደጁ የዕጣኑ ሽታ እግዚአብሔር አምላክ እንግዲህ በቅርብ ያደርግልን ለሁላችንም። ዋናው ትልቁ ነገር ሀገራችን ሰላም ያደርግልን። አቡነ ገብረ መንፈስ ቅዱስ ስማቸው ለዘላለም ይክበር ይመስገን። የእውነት እኔ በቤተሰብ እኔ እንጃ እንዴት ብዬ እንደምገልጸው ባላቅም ብቻ ግን ለእኔ ዛሬው ቀን በጣም ልዩ ነው። ፈተናዎቹ ይመጣሉ። ፈተናዎቹ ግን በአቡነ ገብረ መንፈስ ቅዱስ ቀን ነው ሁሉ ፈተናዎቹ ለበጎ ነው። አንዳንዴ ፈተና ወደ ቤታቸው ሲመጣ የእውነት አትጥሉ ፈተናን፣ እሺ አትጥሉ። እግዚአብሔር ማያስችለን ማንወጣበት ፈተና ምንም አይነት ፈተና የለም። በፈተናዎቻችን ግን መጽናት መጠንከር ሊያጠነክሩን ነው። አንዳንዴ ለውጦች ሊመጡ ሲሉ ነው ፈተናዎች የሚመጡትና ልንፈተንባቸው እንጂ ለጉዳት ምናምን አይደለም። ብዙ ጊዜ በትንሽ በትልቅ ስንፈተን የሆነ ነገር በቤታችን ሲመጣ ለምን መጣብን ምናምን ብለን እናለቅሳለን፣ እናማርራለን ምናምን። ግን ያቺ ፈተና ግን የእውነት የህይወታችን መቀየሪያ ናትና እግዚአብሔር አምላክ የሁላችንም ህይወት ይቀይርልን። ፈተናዎችን አትጥሉ፣ እውነት አትጥሉ። ምንም ይሁን ምን ፈጣሪያችንን ካመንን ፈተናዎች ይመጣሉ፣ ይከብዳሉ። ስደት ላይ በተለይ ማለት ነው
ባላሰባችሁት መንገዶች በብዙ ነገሮች ልትፈተኑ ትችላላችሁ። ግን ያ ፈተናው ግን መጥቶ እንዴት እንደሚመለስ ምናምን አታውቁም። ፈጣሪ ሊያስተምራችሁ ከሆነ ነገር ሊያስመልጣችሁ ሲል ነው። አንዳንዴ በህይወታችን የሆነ ነገር ሞክረን ላይሳካ ይልና ግን ለምን አልተሰካም ብለን ነው የምናማረር ብዙዎቻችን ቀን ጀምሮ። እኔ አሁን ብዙም እንደዛ አማራሪ ባልሆንም ግን የሆነ ነገር መጥቶ የሆነ ነገር እንትን ሲል ምን እላለሁ መሰላችሁ? እኮ ምክንያት እኮ ስላለው ነው። ምናልባት ያ ነገር ሞክሬው ተሳክቶ ሂጄ ምናምን ቢሆን የሆነ ነገር ቢሆን ኑሮ ማይሳካ የሆነ ነገር ግን ፈጣሪ ያስመለጠኝ ያ ነገር እኔ ስላልሆነ ነው ምናምን ብዬ ነው ማሰብ። የሆነ ነገር በቤት የመጥቶ ወደ እኔ ካልመጣ ካልተሳካ ለምን አልተሳካም ብዬ ያው ሰው ነኝ አላማረርም አልላችሁም፣ አማረራለሁኝ። ግን አንዳንዴ ደግሞ ከማማረረው ይልቅ ሁሉ ነገር ለበጎ ነው ብዬ ማልፋቸው ቀኖች በጣም ብዙዎች አሉ ማለት ነው። በጣም ብዙዎች እናንተ ባላሰባችሁ አንዳንዴ ሰው ጋር ትገናኛላችሁ፣ ሰው ናችሁ ብዙ ነገር እና ግን ለምን መጡ ለምን ሄዱ ምናምን የሚሉትን ነገሮች አስባቸዋለሁ። ግን ለበጎ ነው። ትዕግስትን አስተምሮኛል፣ ጥንካሬን፣ ብዙ ነገር እና እግዚአብሔር አምላክ ሁላችን ጠንካራ ያድርገን። በሃይማኖታችንም በሁሉ ነገር ጠንካራ መሆን አለብን። የእውነት ሰው ልጅ በብዙ ፈተናዎች በብዙ ጣውረድ ሰው ልጅ ጠንካራ ነው ከምላችሁ በላይ ግን እንደዛም ሆኖ ደግሞ በብዙ መሰናክል በትንሽ ነገር ደግሞ ስንወድቅ ስንሸነፍም እንታያለን እና ተሸናፊዎች አንሆን። ፈተናዎቻችንን አንጥላቸው። ፈተናዎቻችን ያጠነክሩናል። መታገስ አንዳንዴ ሰምታችሁ ባልሰማ አይታችሁ ባላየ የምናልፋቸው የምንናገራቸው እና ማንናገራቸው ነገሮች አሉ። እነሱ ነገሮች ደግሞ በትዕግስት ማለፍ፣ እውነት መታገስ። አንዳንዴ የማያልፉ የመሰሉን ቀኖች የጨለሙ በጣም ያስከፉን በጣም ያሳዘኑን በቃ የከበዱን ቀናች አሉ። ግን እነዛ ቀኖች በደቂቃዎች በሰከንዶች ነውና ተቀይረው ምናምን የምናያቸው። ያችን ቀን ደግሞ አናልፍ ብለን ብዙዎቻችን ባልሆነ ነገር ራሳችንን እስከ ማጣት ብዙ ነገሮቻችን በማበላሸት ምናምን እንትን ያለን ሰዎች አለንና እግዚአብሔር አምላክ ግን ከእንደዚህ አይነት ነገር ይሰውረን ይጠብቀን። ያው እንግዲህ ቤተሰቦቼ ለእናንተ ነው፣ ስደት ላይ በተለይ ላላችሁ እህት ወንድሞቼ ለምን ለበዓል አልወጣንም? ለምን ቤተ ክርስቲያን አልተፈቀደልንም? እድል ሆኖ ቢፈቀደልን ደስ ይለናል። ብዙ እህቶቻችን ተፈቅዶላቸው ስደት የወጡ ስደት ላይ ሆኖ ጥምቀቱን አሁን ጥምቀት ሲመጣ ምናለ ጥምቀት ተፈቀደልን፣ ጥምቀት ሄደን በመጣን ምናምን እንላለን። ብዙዎቻችን ደግሞ ያልተፈቀደልን ግን በቤታችን እንደዚህ አስበን መዋል እንችላለን። እሺ አስበን ባለን ነገር ዋናው አለመርሳታችን ዋናው እንትን ነው እና ስላልሄድን ለምን አልተፈቀደልን? ጓደኛዬ ተፈቅዶላታል እኔ ስለምን አልተፈቀደ ካልሄድን ብለን ቤት ለመቀየር ብዙ ውጣ ውረዶች እናደርጋለን። እናቶቼ እንትን አድርጉ እናንተም እና ሰላማችሁ ይብዛልን። የዓመቱ ሰው ይበለን። አቡነ ገብረ መንፈስ ቅዱስ ከክፉ ሁሉ ነገር ጠብቁ፣ በሀገራችን ሰላም ያድርገን እላለሁ።